ኢትዮጵያ ውስጥ ሆናችሁ በወር ከ50 ሺህ ብር እስከ 100 ሺህ ብር በኦንላይን ብቻ ኢንተርኔትና ስልክ በመጠቀም መስራት ይቻላል አይቻልም? በዚህ ቪዲዮ ራሳችሁ የምትመልሱበት ይሆናል። እስከ መጨረሻው ተከታተሉ። ኢትዮጵያ ውስጥ በወር ከ50 ሺህ ብር እስከ 100 ሺህ ብር እየተሰሩ ያሉ ሳይቶችን ሪቪው እናደርጋለን። እናንተም ይህን ቪዲዮ እስከ መጨረሻ በመከታተል እንዴት ኦንላይን ላይ ኢትዮጵያ ውስጥ ሆናችሁ ከ100 ሺህ እስከ 50 ሺህ ብር መስራት እንደምትችሉ በደንብ መልስ ታገኙበታላችሁ። እስከ መጨረሻው ተከታተሉ። ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ይመቻችሁ ጋይስ። በዛሬው ቪዲዮአችን እንግዲህ ወደ 3 የሆኑ ኦንላይን ላይ ሜክ መኒ ማረጊያ ሳይቶችን ሪቪው እናደርጋለን። ከዚህ መካከል ሁለቱ የቴሌግራም ቦቶች ናቸው። አንደኛው ደግሞ ላይቭ ስትሪም ማረጊያ ሳይት ነው። እሱ መጨረሻ ላይ እናያለን። ወደ መጀመሪያው ሜክ መኒ ማረጊያ ሳይት ስናልፍ ፎክሲ ግሮ ይባላል። ፎክሲ ግሮ እንግዲህ ስክሪን ላይ እንደምታዩት የቴሌግራም ቦት ነው። በቅርብ ጊዜ ነው የመጣው። አይ ቲንክ 3 ወር አላለፈውም። የተለያዩ ታስኮችን በመስራት ማይነር ታስኮችን በመስራት ፖይንቶችን በመሰብሰብና ያም ፖይንት ወደ ዶላር ይቀየራል። ዶላሩም አይ ቲንክ ዊዝድሮ መሆን የሚችለው ከ5 ሲደርስ ነው። 5 ሚኒመም $5 ማድረግ አለባችሁ። ከዛ በኋላ ዊዝድሮ ማድረግ ይቻላል። ታስኮቹ እንግዲህ ስክሪን ላይ እንደምታዩት የተለያዩ ሶሻል ሚዲያኖችን ጆይን እያደረጉ ማይነር ታስኮችን መስራት ነው። ዩቲዩባቸውን ሊሆን ይችላል፣ ቴሌግራማቸውን፣ ቲክታካቸውን እና ኤክስ አካውንት የትዊተር አካውንታቸው እነሱን ጆይን በማድረግ ፖይንቶችን መጀመሪያ ይሰበስባላችሁ። ያ ፖይንት ከዛ ወደ ዶላር ይቀየራል። የተቀየረውን ዶላር ሚኒመም $5 ሲደርስ ታውታላችሁ ማለት ነው። ሌላኛው ደግሞ በኢንቪቴሽን ነው። ኮሚኒቲ ያላችሁ ሰዎች ኢንቫይት በማድረግ እዚህ ጋር ፖይንቶችን በመሰብሰብ አሪፍ አይ ቲንክ ኮሚኒቲ በደንብ ያላችሁ ሰዎች ይሄን መጠቀም ትችላላችሁ። ኢንቫይት ባረጋችሁ ቁጥር ሞር ወደዚህ በቀላቀላችሁ ቁጥር ሞር ፖይንቶችን ስለምታገኙ ማለት ነው። ሌላኛው ደግሞ አክቲቪቲ ሴንተር የሚባል አለ። አክቲቪቲ ሴንተር ላይ የተለያዩ ታስኮች አሉ። አሁንም እነሱን በመስራት ፖይንቶችን መሰብሰብ ትችላላችሁ። ፎክሲ ግሮ ሌጂት ነው አይደለም? ሌጂት ነው። ያወጡም ልጆች አክቹአሊ እኔ ስላልሰራውበት ያወጡ ልጆች አሉ። ወደ $5 ደርሶ ያወጡ ልጆች አሉ። ስለዚህ ሌጂት ነው። ክሮም ላይም እየሄዳችሁ ቼክ ማድረግ ትችላላችሁ። ሌጂት ነው አይደለም የሚለውን እዛ ላይ ጠይቃችሁ ክሮም በሰበሰበው ዳታ መሰረት ሪቪው ያደርግላችኋል። እናንተም በዛ ሞር ትረስታችሁ ስለሚጨምር እየሄዳችሁ እንዲህ አይነት አዳዲስ ኤርድሮፖች ኦንላይን ላይ ኤርን ማድረጊያ ሳይቶች ሲመጡ እንዲህ የራሳችሁ ሪሰርች እየሰራችሁ ማወቅ ትችላላችሁ ማለት ነው። ወደ ቀጣዩ አልፍላችኋለሁ። በሁለተኝነት በዚህ ቪዲዮ ያመጣንላችሁ ሳይት አሁንም እዛው ቴሌግራም ላይ የምታገኙት ነው። ኤርን ክራፍት ይባላል። ይሄም የመጣው በቅርቡ ነው። አይ ቲንክ 3 ወር አላለፈውም። ማጆርሊ የምትሰሩት ከዚህኛው ኢንቪቴሽን ነው። እንዴት ነው የምታደርጉት? ስፒን አለው። ዴይሊ ስፒን አላችሁ። መጀመሪያ ላይ ስገቡ 5 ስፒን ይሰጣችኋል። እሱን ስፒን በማድረግ ፖይንቶችን እዚህ ጋር መሰብሰብ ነው። ስፒናችሁ ሲያልቅ ደግሞ ኢንቫይት እያደረጋችሁ ኢንቫይት ባረጋችሁት ቁጥር ስፒኖችን ይሰጣችኋል ማለት ነው። እዚህ ጋር የተወሰኑ ታስኮች አላቸው። አይ ቲንክ ክሌም የምታደርጓቸው የተወሰኑ ታስኮች አላቸው። ግን ሞር ከዚህ መሰበስቡት የናይል ፖይንት የላችሁ። ሪፈራል ካላችሁ ግን እዚህ ጋር ስክሪን ላይ እንደምታዩት በደንብ ለሪፈራሎች በደንብ ስፒን ይሰጣል። ስፒን ደግሞ ስታደርጉ እናንተ የምታገኟቸው ፖይንቶች አሉ። እነሱን ወደ ዶላር ይቀይርላችኋል። ሚኒመም ዊዝድሮ ደግሞ አይ ቲንክ $5 ነው። ያም $5 በቲአርሲ 20
በቴሌግራም ዋሌታችሁም ከፈለጋችሁም በተለያየ በኤክስቼንጆች ላይ መላክ ትችላላችሁ። ቶን ሀብ ካላችሁ ቶን ስፔስ የተለያዩ ካስቶዲያል ዋሌቶች የሚባሉት ላይ እነሱ ላይ በመላክ ማውጣት ትችላላችሁ። ይሄን ደግሞ ሪቪው ሳረግላችሁ አይ ቲንክ ኤክስ አላቸው ከሳች እስቲ ኤክሱን ቼክ እናድርገው። ኤክስ የትዊተር አካውንት አላቸው። ቢያንስ ኦነሮቹ እዛ ጋር ፕሮዳክቱን ፓብሊሽ ያደረጉ ሰዎች መኖራቸው እነማን ናቸው የሚሉትን እዛ ጋር ገብተን ቼክ እናደርጋለን። እስቲ ጠብቁኝ፣ ትንሽ ላግ አድርጎብኝ ነው ኮኔክሽኔ። እንደምታዩት እንግዲህ ትዊተራቸው ላይ ምንም የረባ ነገር የለም። የራሳቸው ጀስት ዝም ብሎ ቴሌግራም ቻናላቸው ላይ ያለው ነገር ነው ያለውና አይ ቲንክ ይሄን ዊዝድሮ ያረጉ ልጆች አሉ። እኔም አድርጌዋለሁ የተወሰነ $5 እና ጀስት በሱ መተማመኛ ገብታችሁ መስራት ትችላላችሁ። ሊንኩን የቦቱን ሊንክ ቴሌግራም ላይ ያስቀምጣለሁ። የቴሌግራም ቻናሌን ያልተቀላቀላችሁ ሊንኩን ከስር ቁጭ አደርጋለሁ። የሁሉንም መጨረሻ ላይ የቦቱንም የተለያዩ ኦንላይን ላይ ሜክ መኒ ማድረጊያ ሳይቶችን አዳዲስ ሲወጡ እዛ ላይ ስለማስቀምጥ ጆይን እያረጋችሁ ወደ ሶስተኛው እናልፋለን። በሶስተኛነት በዚህ ቪዲዮ ያመጣንላችሁ ፖፖ ላይቭ 70,000 ሰራው፣ 100,000 ሰራው። ብዙ ቪዲዮዎች ላይ አይታችሁ ሊሆን ይችላል። ላይቭ ስትሪሚንግ ማድረጊያ ሳይት ነው። በቀላሉ ቀለል አድርገን ስናየው ዩቲዩብ ላይ ላይቭ ስትሪም ወይም ደግሞ ቲክቶክ ላይ ላይቭ ስትሪም እንደምታረጉት ጀስት አንድ ሰውዬ ዴቨሎፕ አድርጎት አፑን እዛ ላይ ገብታችሁ ላይቭ ስታረጉ ማለት ኢንተርኔት ሼር ስታረጉ ፖይንቶችን ሰበስባላችሁ። ያ ፖይንት ወደ ዶላር ይቀየራል። ጀስት ከመጀመሪያው እስኪ እናየዋለን። አካውንት ክሬት እያደረግን ከመጀመሪያው እናያለን። እዚህ ጋር እንደምታዩት ስክሪኑ ላይ እንደምታዩት በጂሜል አካውንታችሁ በፈለጋችሁት በጂሜል አካውንታችሁ ሳይን ኢን ማድረግ ትችላላችሁ። ሳይን ኢን ካረጋችሁ በኋላ ጀስት ፖይንት ይሰጣችኋል። የመጀመሪያ አካውንታችሁ ከሆነ ፖይንት ይሰጣችኋል። ያም ደግሞ 500 ፖይንት ነው። እዚህ ጋር የሚሞሉ እንትኖች አሉ። ሜል፣ ጀንደር፣ ካንትሪ ምናምን እነሱ ሞልታችሁ ያው ቀላል ነው ብዬ ነው ጃምፕ ማድረግላችሁ። እሱን ሞልታችሁ ስገቡ ኢንቪቴሽን ኮድ አያስፈልግም፣ ችግር የለውም። ከፈለጋችሁም የኔ ኢንቪቴሽን ኮድ ስላለ ከስራ አስቀምጥላችኋለሁ። በሱ ኢንቪቴሽን ኮድ መግባት ትችላላችሁ። ከሌላችሁም ችግር የለውም። ስገቡ 100 ይሰጣችኋል። እሱን ሪሲቭ ብላችሁ መቀጠል ትችላላችሁ። እዚህ ጋር የተለያዩ ታስኮች አሉ። እሱን እየሰራችሁ ፖይንቶችን መሰብሰብ ትችላላችሁ። በዋነኝነት ግን ከዚህ አፕ ፖይንቶችን መሰብሰብ ከፈለጋችሁ በደንብ ዴዲኬትድ ሆናችሁ ላይቭ ካሜራ አብርታችሁ ፓርቲ ጆይን አድርጋችሁ በደንብ ኢንጌጅ ማድረግ አለባችሁ። እዚህ ፕላትፎርም ላይ እንዳልኳችሁ እንግዲህ ላይቭ ስትሪሚንግ ፕላትፎርም ነውና ጀስት እነሱ የሚፈልጉት የእናንተን እዛ አፕ ላይ ጊዜያችሁን ማሳለፍ ነውና ጀስት እዛ አፕ ላይ ጊዜያችሁን ስታሳልፉ እነሱ የሚያገኙት የኮሚኒቲ ብዛት ነው የሚወስነውና ጀስት እዛ ላይ እንደምታዩት እንግዲህ ስገቡ ለክ የኛን ፓርቲ ጆይን አድርጉ እያሉ ብዙዎቹ ሪኮስት ያደርግላችኋል። እናንተ የፈለጋችሁት መርጣችሁ አይታችሁ ጆይን አድርጋችሁ ከነሱ ጋር ላይቭ ላይ ቻት ማድረግ ትችላላችሁ። በዛ ነው በዋነኝነት ፖይንቶችን መሰብሰብ የምችሉት ማለት ነው። የራሳችሁን ደግሞ ፓርቲ ክሬት ማድረግ ትችላላችሁ። ጀስት እዚህ ጋር ሳጀስት ያደርጋችኋል። እሱን ከጨረሳችሁ በኋላ የራሳችሁን ፓርቲ ክሬት አድርጋችሁ እናንተም ኢንቫይት እያደረጋችሁ አዳዲስ የሚገቡትን ብዙ ፖይንቶችን መሰብሰብ ትችላላችሁ። ከዚህ ደግሞ በዋነኝነት አሁንም እንዳልኳችሁ ሪፈራል እንዲህ አይነት ጌሞች ላይ በጣም ወሳኝነት አለው። በሪፈራል ብዙ ፖይንቶችን ማግኘት ትችላላችሁ። በቀላሉ ደግሞ እዚህ ጋር እንደምታዩት ዊዝድሮዋል ኦፕሽኑ በጣም ግልጽ ነው። 10,000 ፖይንት ደርሱ ዊዝድሮ በተኑ ይከፈትላችኋል። በዛም በቀላሉ የሰራችሁትን
የተለያዩ ኤክስቼንጆች አሁንም በቲአርሲ20 ቴሌግራም ዋሌቶች፣ በቶን ዋሌቶች አውጥታችሁ በቀላሉ ወደ ብር መቀየር ትችላላችሁ ማለት ነው። ይህን ይመስላል በዚህ ቪዲዮ ያካተትናቸው የኦንላይን ሜክ መኒ ማድረጊያ ሳይቶች። እንግዲህ እናንተም ሌሎች እንዲሰራላችሁ ከፈለጋችሁ ኮመንት ላይ እኚህ አፖች እኚህ ቦቶች ይሰሩልን እያላችሁ ኮመንት ማድረግ ትችላላችሁ። ጥያቄ የተለያዩ እዚህ ቪዲዮ ላይ እንዲጨመሩ የምትፈልጉት ነገርም ካለ ፍሪ ነው፣ ጀስት መጠየቅ ትችላላችሁ። ቴሌግራምን ጆይን ያላረጋችሁ ሊንኩን ከስራ አስቀምጥላችኋለሁ። ጆይን እያረጋችሁ አዳዲስ አይ ቲንክ እኚህ 2 ወር 3 ወር የሆናቸው ሳይቶች ናቸውና አዳዲስ ሲወጡ በትኩሱ እንድታገኙ ቴሌግራም ቻናሌን ጆይን አድርጉ። ይመቻችሁ ጋይስ፣ ሌትስ ጎ